ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ቤተሰቦች በያዝነው ቀጠሮ መሰረት በአርሰናል ዙሪያ የምንሰራውን ፓርት ቱ ቪዲዮአችንን ይዘን ተመልሰናል። በፓርት ቱ ዛሬ የአርሰናልን ወሳኝ የሚባለውን ችግር ባለፈው ዓመትም ስንመለከተው እንዲሁም በቀጣይ ዓመት ውስጥም ሊነሳ የሚችል ብለን ያሰብነውን ችግር እንዲሁ በታክቲካዊ አናላይሲስ በታክቲካዊ ትንታኔዎች ከእናንተ ጋር ለቀጣዮቹ ደቂቃዎች ቆይታ የምናደርግ ይሆናል። በመጀመሪያ የተወሰነ ስለ ርዕሳችን ላስተዋውቃችሁ። ሚኬል አርቴታ አርሰናል ከአውሮፓ እጅግ ተፈሪ የሆነ ቡድን ወይም ደግሞ በጥበብ በስርዓት የሚጫወቱ ቡድኖችን ቡድን በመገንባት በአውሮፓ ተገዳዳሪ የሆነ ቡድን አሳይቶናል። ባለፈው ዓመት ቡድኑ በሚያደርገው የማያቋርጥ ፕሬሲንግ በተከላካይ ክፍሉ ጥንካሬና በታክቲክ ውህደቱ ያለምንም ጥርጥር የዋንጫ ተፎካካሪ ሆኖ ዋንጫ ማሳካትም ችሏል ባለፈው ዓመት። ነገር ግን ከዚህ ሁሉ ስኬትና ጥንካሬ ጀርባ በተጋጣሚ አሰልጣኞች ዘንድ በደንብ የተጠና አርሰናልን በገዛ ሜዳው ከሜዳው ውጭም ብቻ ሳይሆን በገዛ ሜዳው ሊያቆም የሚችል አንድ ትልቅ የታክቲክ ክፍተት እንዳለ ስንመለከት ነበር። እሱም የስምንት ቁጥር ቦታን በሚገባ መሸፈን የሚችል ተጫዋች የማግኘት ያለመቻል እንደሆነ ተመልክተናል። በዚህ ቪዲዮአችንም አርሰናል በስምንት ቁጥር ቦታ ላይ ያለበትን የፈጠራ ጥረት ኦዴጋርድ በሚጎዳበት ጊዜ ወይም የኦዴጋርድ አቋም በሚወርድበት ጊዜ የሚያጋጥሙ ችግሮች እና በሚቀጥለው የውድድር ዘመን ይህን ክፍተት አርሰናል ለምን ያህል ዋጋ ሊያስከፍለው እንደሚችል በዝርዝር በታክቲክ ቦርድ አስደግፈን እንተነትናለን ወይም ደግሞ በታክቲካዊ እይታዎች የምንመለከት ይሆናል። እስከ ቪዲዮአችን መጨረሻ አብራችሁ እንድትቆዩ ግብዣችን ነው። ከፕሮግራማችን ጋር መልካም ቆይታ። በቅድሚያ አርሰናል የሚጫወትበትን ያጫወት ስልት ስንመለከት አርቴታ የሚጠቀመው የ4-3-3 ወይም ደግሞ በኳስ ይዞታ ወቅት ወደ 3-2-5 የሚቀየር አሰላለፍ ሲሆን በዚህ ሲስተም ውስጥ ኦዴጋርድ ተራ አማካይ ብቻ ሳይሆን የቡድኑ የልብ ምት እንደሆነ ተመልክተናል። ኦዴጋርድ በሜዳ ላይ ሶስት ዋና ዋና ኃላፊነቶች አሉት። አንደኛው የቀይ መስመር ትራያንግል ሲሆን ኦዴጋርድ ከቡካዮ ሳካ እና ከቀኝ ተከላካዩ ጋር በመሆን እጅግ አደገኛ የሆነ የትራያንግል ቅርጽን ይፈጥራሉ። ኳስ ከኋላ ተንሸራሽራ ቡካዮ ሳካ ጋር እስከምትደርስ ወይም ደግሞ ሳካ ተጫዋቾችን ስቦ ሲወጣ ኦዴጋርድ ወደ ሳጥን ውስጥ የሚገባበት መንገድ ይመቻቻል። ከዚህ በመቀጠልም ደግሞ የፕሬሲንግ መሪ ነው ወይም ደግሞ የአርሰናል የፕረስ እንቅስቃሴዎች መሪ ነው ማርቲን ኦዴጋርድ። አርሰናል ኳስ ለማስመለስ በሚያደርገው ወይም ኳስ ከተነጠቀ በኋላ መልሶ ለማንጠቅ በሚያደርገው እንቅስቃሴ ሃይ ፕሬሲንግ ላይ የመጀመሪያውን ምልክት ወይም የመጀመሪያውን እይታ የሚጠቀመው ማርቲን ኦዴጋርድ ነው። ከዛም በመቀጠል የመጨረሻዋ ኳስ ወይም ዘ ፋይናል ኪል ፓስ የምትባለዋን ኳስ ደግሞ ተጋጣሚዎች ተከላካዮችን ሰብስበው በራሳቸው ሳጥን ውስጥ ሲቀመጡ ወይም በሎ ብሎክ ሲጫወቱ ያንን የመከላከል ግንብ የሚሰብር የኦዴጋርድ አይነት ኳስ የሚያቀብል ተተኪ ተጫዋች የላቸውም። እንደዚህ አይነት ኳሶችን የሚሰብሩ ፓሶችን የሚያደርገው ማርቲን ኦዴጋርድ ሲሆን አጭርና ድንቅ ኳስ ወይም ደግሞ ስሩ ቦል ተብሎ የሚጠሩትን አይነት የኳስ አይነቶች የሚጠቀም ተጫዋች ነው ማርቲን ኦዴጋርድ። በቁጥር ስንመለከተው አርሰናል ከሚያስመዘግባቸው የግብ ዕድሎች ወይም ኤክስፔክትድ ጎሎች እና ወደ ጎል ተጋጣሚ ሳጥን ከሚገቡ አደገኛ ኳሶች ከ35% በላይ የሚሆኑት በቀጥታ በማርቲን ኦዴጋርድ ስር የሚያልፉ እንደሆኑ ቁጥሮች ይነግሩናል። ይህ ደግሞ ለአንድ እንደ ቡድን ለተገነባ ቡድን በጣም በአንድ ሰው ላይ ጥገኝነትን የሚያሳየን ሆኖ ተመልክቼዋለሁኝ። ከዛ ውጪ ተጋጣሚዎች አርሰናልን እንዴት ያቆሙታል የሚለውን በቀጣይነት እንመልከት። አርሰናል በሊጉ ላይ በፈጠራ አቅም የተዳከመ የሚባል አይነት ቡድን ሆኖ እንመለከተዋለን። ባለፉት ጊዜ ወይም እነ ማርቲን ኦዴጋርድ በማይኖርበት ጊዜ አርሰናል ምን ያህል ሲቸገር እንደነበር ስንመለከት ነበር። የአርሰናል የፈጠራ ዋናኛው ምንጭ ማርቲን ኦዴጋርድ እንደሆነ ይታወቃል። ይሄ ደግሞ ኦዴጋርድን ለማቆም ሁለት ዋና ዋና ታክቲኮችን የሊጉ አሰልጣኞች ሊጠቀሙ ይችላሉ። ወይም የስምንት ቁጥር ተጫዋቾች የሚፈጥሩትን እድል ለማስቆም ማለት ነው። አንደኛው ስፔሶችን መዝጋት ወይም ደግሞ ሰዎችን ማን ቱ ማን ማርኪንግ የማድረግ ሲሆን ተጋጣሚዎች እንደነ ዴክላን ራይስ ያሉ ተጫዋቾች ኳስ እንዲይዙ በመፍቀድ ነገር ግን ኳስ ወደ ኦዴጋርድ እንዳትመጣ ወይም የፓስ መስመሩን ሙሉ ለሙሉ በመዝጋት ኳስ ወደ ኦዴጋርድ እንዳይደርስ የሚያደርጉበት ሁኔታዎችን ስንመለከት ነበር። ኦዴጋርድ ኳስ በያዘ ቁጥር ደግሞ ወዲያውኑ ሁለት ተጫዋቾችን
ሁለት ተጫዋቾችን በመመደብ ወዲያው ኳስ እንዲነጠቅ ፍጥነት ያለው ሃይ ፕሬሲንግ ሲጠቀሙበትም ተመልክተናል። ኦዴጋርድ ወደኋላ ሁለተኛው ደግሞ ኦዴጋርድን ወደኋላ ማስወጣት ሲሆን ወይም ደግሞ እድሎች እንዳይፈጥር ወደፊት እንዳይጠጋ ከመጀመሪያውኑ ወደኋላ እንዲያፈገፍግ የማድረግ ነው። ኦዴጋርድ ከፊት ኳስ ማግኘት የማይችል ከሆነ ኳስ ፍለጋ ወደ ራሱ አጋማሽ ወይም ወደ መሀል ሜዳዎች የሚመለስበት ሁኔታዎች ይፈጠራሉ። እሱ ወደኋላ በመጣ ቁጥር ደግሞ በአርሰናል የማጥቃት መስመርና በመሀል ሜዳ መካከል ትልቅ ክፍተት ይፈጠራል። ያ ክፍተት ለነ ቪክቶር ዮከሬሽም ወደኋላ የመሳብና ኳስ የማጣት ችግርን ይፈጥራል። ቪክቶር ዮከሬሽም የሚመለስ ከሆነ አርሰናል በ9 ቁጥር ቦታዎች ላይ ግብ የማግኘት እድሉ እየጠበበ ይመጣል ማለት ነው። ሳካ በግራና በቀኝ ብቻውን የሚቀርበትም ሁኔታ ይፈጠራሉ። የማጥቃት ፍጥነቱም በጥቂቱም ቢሆን ይቀንሳል። ኦዴጋርድ በተያዘባቸው ወይም ደግሞ ማርክ በተደረገባቸው ጨዋታዎች ላይ አርሰናል የኳስ ቁጥጥር ቢኖረውም ወደ ግብ የሚሞከሩ ኳሶች ቁጥር እጅግ የሚወርድበት ሁኔታንም ስንመለከት ነበረ። በተደጋጋሚ በተለያዩ ጨዋታዎችም ስንመለከት እንደነበረው እነ ዊሊያም ሳሊባ እነ ጋብርኤል ማጋሌሽ በተደጋጋሚ ኳስን የሚቀባበሉበት ሁኔታ ይኖራል። ከዛም ውጭ ደግሞ የተቃራኒ ቡድን ተጫዋቾችም ሆነ አሰልጣኞች ቡድኑን በቀላሉ የሚገመት እንዲሆን ያደርግላቸዋል ማለት ነው። ከዛ በመቀጠል አርሰናል በግራ 8 ቁጥርና በተጠባባቂ ወንበር ላይ ያለውን ክፍተት ስንመለከት ቅድምም የተወሰነ ለማንሳት ሞክሬያለሁኝ። ማርቲን ኦዴጋርድ ማርክ በሚደረግበት ወይም ደግሞ ጭራሹኑ ሜዳ ውስጥ በማይገባበት ጊዜ ወይም ጉዳት በሚያጋጥመው ጊዜ በተቀያሪ ወንበር ላይ የሚኖር የ8 ቁጥር ተጫዋች አለ ወይ የሚለውን እንመልከት። አርሰናል በግራ 8 ቁጥር ቦታ ላይ ያሉ ተጫዋቾች የተለያየ ባህሪ ያላቸው ናቸው። የመጀመሪያው ዲክላን ራይስ ሲሆን ራይስ ድንቅ ተጫዋች ነው። ከዛም ውስጥ ቦክስ ቱ ቦክስ የሚጫወት ተጫዋች ሲሆን ጉልበት ያለው ወደፊት የሚገፋ አይነት ተጫዋች ነው። ነገር ግን ራይስ እንደ ፕሌይ ሜከር የሚጫወት ወይም እንደ ጨዋታ ፈጣሪ የሚሆን አይነት አይደለም። ከነ ኦዲጋርድ አንጻር ስንመለከተው ከተጋጣሚ የጠበበ ክፍተት ውስጥ ጥበብ የተሞላበት ኳስ የመስጠት አቅሙ እንደ ኦዴጋርድ አለመሆኑን ተመልክተናል። ምናልባት ከኋላ ያሉ የመሀል ሜዳ እንቅስቃሴዎችን በሚገባ ቢወጣም የሚሰነጠቁ ኳሶችን ወይ ደግሞ በፍጥነት የሚደረጉ ፓሶችን ለማድረግ የሚቸገር ተጫዋች እንደሆነ በተወሰኑ ጨዋታዎች ላይ ስንመለከተው ነበር። ከዛ ውጪ ካይ ሃቨርት ነው በዛ ቦታ ላይ መሰለፍ ቻንስ የሚኖረው። ሃቨርት ወደ ሳጥን ውስጥ በመግባት እንዲሁም በግንባር ኳስ ጥሩ እንደሆነ ስንመለከት ነበር። ወደ ቦክስ በፍጥነት በመግባትና የሚሻሙ ኳሶችን በግንባሩ ገጭቶ በማስቆጠር ጥሩ ቢሆንም መሀል ሜዳ ላይ ኳስን ተቆጣጥሮ ጨዋታ የሚመራ አይነት ተጫዋች እንዳልሆነም ተመልክተነዋል ባለፉት በዛ ቦታ ላይ ድል በተሰጠባቸው ጨዋታዎች ማለት ነው። ይህም ማለት አርሰናል በግራ በኩል የፈጠራ አማካይ ወይም ጥሩ ፕሌይሜከር የለውም ብለን ማንሳት እንችላለን። ከማርቲን ኦዴጋርድ ውጪ ሁሉም የፈጠራ ሸክምን በቀኝ በኩል ላይ የሚወድቅበት ሁኔታዎች ይፈጠራሉ በማርቲን ኦዴጋርድ ማለት ነው። በግራ በኩል ተጫዋቾች በደንብ ስለማይኖሩ ወይም ደግሞ ለነ ቪክቶር ዮከሬሽ በዛ መስመር የፈጠራ እድል ስለማይኖሩ እነ ቪክቶር ዮከሬሽም ወደኋላ ተመልሰው ኳስ ለመቀበል የሚገደዱበት ሁኔታዎች ይፈጠራሉ ማርቲን ኦዴጋርድ ሜዳው ላይ በማይኖርበት ሰዓት። በተጨማሪም ኦዴጋርድ ቢጎዳ ወይም እረፍት የሚያስፈልገው ቢሆን በምትኩ ገብቶ ቡድኑን በተመሳሳይ ደረጃ የሚመራ ቀጥተኛ ተፎካካሪ ወይም ደግሞ ጥሩ የሆነ የቤንች ተጫዋችም የለም። ይህ ደግሞ በረጅም የውድድር ዘመን ውስጥ እጅግ አደገኛ የሆነ ክፍተት የሚፈጥር ሆኖ ተመልክቼዋለሁ በተለያዩ መድረኮች አርሰናሎች እንደማሳተፋቸው። በመጨረሻ መፍትሄዎችና የአርሰናል የዚህ ችግር መፍቻ ምን ሊሆን ይችላል የሚለውን እንመልከት። የመጀመሪያውን ስንመለከት የፈጠራ ምንጭን ወይም ደግሞ ተጠባባቂ የሆነ ተጫዋችን ማምጣት ከማርቲን ኦዴጋርድ ጋር የሚፎካከር ጥሩ የ8 ቁጥር ተጫዋች ማምጣት ሆኖ እናገኘዋለን። አርሰናል በግራ 8 ቁጥር ቦታ ላይ ኳስ ተቆጣጥሮ መጫወት የሚችል ጠባብ ቦታዎችን መስበር የሚችል ተጫዋች ያስፈልገዋል፣ ወይም ጠባብ ቦታዎችን መመልከት የሚችል ተጫዋች ያስፈልገዋል። ይህ ሲሆን ተጋጣሚዎች ትኩረታቸውን በኦዴጋርድ ላይ ብቻ ማድረግ የማይችሉበት ሁኔታዎች ወይም ደግሞ በኦዴጋርድ ቦታ የሚጫወቱ ተጫዋቾችን ብቻ ትኩረት አድርገው የማየት ነገራቸው የሚቀንስ ይሆናል። ወይም ደግሞ ፈጣን የሆነ የ8 ቁጥር ተጫዋች የሚኖራቸው ከሆነ የበለጠ የቡድኑን
የቀይ መስመር ማጥቃት እጅግ በጣም ጥሩ ያደርገዋል። ሁለተኛው የመፍትሄ ሀሳብ ሆኖ የተመለከትኩት የመስመር ተጫዋቾች የተለየ ግለሰባዊ ወይም ደግሞ የግል ብቃታቸውን የምንመለከት ነው። በፓርት ዋን ቪዲዮችን እንደተመለከትነው ክርስቶስ ዞሊስ እና ጋብሪኤል ማርቲኔሊ ያሉ ተጫዋቾች ከአማካይ ክፍል ኳስ ባያገኙ እንኳን በራሳቸው አጨዋወት ተጋጣሚን አልፈው እድል የመፍጠር ኃላፊነት መውሰድ የሚኖርባቸው ሁኔታ ይፈጥራል። ይህ ደግሞ ምናልባት ለቡካዮ ሳካ ካልሆነ በቀር በታችኛው መስመር ያሉ ተጫዋቾችን ከባድ ያደርግበታል። ቡካዮ ሳካም አጋዥ የማይኖረው ከሆነ እጅግ በጣም ይከብድበታል ብዬ አስባለሁ። ሶስተኛው የመፍትሄ ሀሳብ ተብሎ የቀረበው የሲስተም መቀየር ወይም ደግሞ ሚኬል አርቴታ የሚጠቀሙትን የአሰላለፍም ሆነ የጨዋታ ቅርጽ የሚለውጡበት ሁኔታዎች መፈጠር መቻል አለባቸው ብዬ አስባለሁኝ። ማርቲን ኦዴጋርድ በሌለበት ወይም ማርክ በሚደረግበት ወቅት ከ4-3-3 የተሻለ 4-2-3-1 አጨዋወትን በመቀየር የሁለት የመሃል አማካዮችን በመጠቀም የማጥቃት መስመሩን ነፃ የሚያወጣበት አማራጭ የታክቲክ እቅዶችን መለማመድ አለበት ብዬ አስባለሁኝ። እንደ ማጠቃለያ ቪዲዮአችንን የዛሬውን ዘገባችንን ለማጠናቀቅ እንደ ማጠቃለያ አርሰናል የአውሮፓ መድረክ ዋንጫዎችን እንዲሁም የሊጉን ዋንጫ ለማንሳት ከተፈለገ በ11ዱ ተጫዋቾች ጥንካሬ ብቻ መጓዝ የማይችልበት ሁኔታዎች አሉ። ጉዳት የሚያጋጥምበት ሁኔታ ላይ በተለይ ወደ መጨረሻ አካባቢ ወደ ሲዝኑ መዝጊያ አካባቢ ወይም ከአጋማሽ አካባቢ ላይ የሚፈጠሩ ጉዳቶች አሉ። ኦዴጋርድ የቡድኑ ሞተር እንደመሆኑ ነገር ግን ኦዴጋርድ በማይኖሩበት ሰዓት ሞተሩ እንደቆመ መኪና ቆሞ የሚቀር አይነት ቡድን ወይም ደግሞ ያ መስመር ሙሉ ለሙሉ ፓላራይዝ የሚሆንበት ሁኔታዎች መቅረት አለባቸው ብዬ አስባለሁ። ተተኪ ተጫዋች ያስፈልገዋል። በሚቀጥለው የውድድር ዘመን አርቴታ ይህንን የ8 ቁጥር የፈጠራ ጥገኝነት ካልፈታው ተጋጣሚዎች አርሰናል የሚያቆሙበትን ቁልፍ በቀላሉ እንደያዙ ይቀጥላሉ ብዬ አስባለሁኝ። የዛሬው ቪዲዮአችን ይህን ይመስላል። የአርሰናል የ8 ቁጥር ቦታ ክፍተት ምን ይመስላል የሚለውን ባለፉት 11-12 ደቂቃዎች ለመመልከት ሞከርን። እናንተም ሀሳብ አስተያየታችሁን ኮመንት ላይ አስፍሩልን። አርሰናል በኦዴጋርድ ላይ ያለው ጥገኝነት ያሳስባችኋል ወይንስ በዚሁ ቢቀጥልም ችግር የለውም ብላችሁ ነው የምታስቡት? ኮሜንት ሴክሽኑ ሁሌም ለእናንተ ክፍት ነው። ወደ ኮመንት እየገባችሁ ሀሳባችሁን አስፍሩልን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ኦን ላይ አድርጉት። ቪዲዮአችን ከተመቻችሁ ላይክ በማድረግ ማበረታታት ትችላላችሁ። በቀጣይ ቪዲዮአችን ወይም በቀጣይ የትንታኔ ምልከታችን እስክንመለስ ድረስ ከበጸሎት ሀብታሙ ኦፊሻል የዩቲዩብ ቻናል ጋር አብሬያችሁ የቆየሁት እኔ ካሊድ እንድሪስ ነበርኩኝ። እስካሁን አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ቸር ያገናኘን።